እንደምታውቁት ያው ህፃን ልጅ ሲያለቅስ ትንሽ ያስጨንቃል። በተለይ አዲስ እናት ስትሆኑ ትንሽ አስጨናቂ ነው። ለዛ ነው ብዙ ጊዜ አዲስ እናት ያስፈልጋታል የመጀመሪያ ልጇን ስትወልድ ይባላል። ስለዚህ በዚህ ቪዲዮ ልጆች ከማልቀሳቸው በፊት የሚያሳዩትን ምልክቶች አብረን እናያለን። እንደምታውቁት የመጀመሪያው እና ብዙ ጊዜ የሚያለቅሱበት ምክንያት ረሃብ ነው። አለቀሱ ማለት ያው የመጨረሻ ምልክት ነው። ነገር ግን ከማልቀሳቸው በፊት ራበኝ የሚሉበት ምልክቶች አሏቸው። የመጀመሪያው ሩቲንግ እንለዋለን እኛ። አፋቸውና ጉንጫቸውን ወደ ጡት ወይም ደግሞ ወደ ጡጦ ወይም ደግሞ ጉንጫቸው ወደ ነካው ክፍል ዞር ማለት የሚያደርጉ ከሆነ ወይም ደግሞ ከንፈራቸውን የሚልሱ አይነት ነገር ስማክ የሚያደርጉ ከሆነ የሚያላምጡ ከሆነ ወይም ደግሞ እጃቸውን አፋቸው ውስጥ የሚያስገቡ ከሆነ በዛ ሰዓት የእነዚህ ምልክቶች ካያችሁ እናቴ ትንሽ ራብ እያደረገኝ ነው ነይና ትንሽ አጥቢኝ እያሉ ነው ማለት ነው። ነገር ግን ይህን ሳታዩ ቀርታችሁ የምትቆዩ ከሆነ ያው ምን ማድረግ ይጀምራሉ? አፋቸውን መክፈት መዝጋት ይጀምራሉ ማለት ነው። ከዛ በኋላ ከተወሰነ በኋላ ደግሞ ፊጀት ማድረጉን ላይ ይጀምራሉ። እጃቸውን ጠበጥ አድርጎ መያዝ፣ ይሄ እንደምታዩት ቪዲዮ ላይ ጥብቅ ማድረግና ትንሹ ሶፍት ክራይ ሊያደርጉ ይችላሉ። ቀለል ያለ ማልቀስ ነው። በዛ ሰዓት በቃ ርቦኛል ነይ እያሉ ነው ማለት ነው። ካልመጣችሁ እንግዲህ የመጨረሻው አማራጫቸው መጮህ። ስለዚህም እንዳጠቃላይ እንደ እናት ማወቅ ያለባችሁ በረሃብ ሰዓት ላይ ማልቀስ የመጨረሻ ሌት ሃንገር ሳይን እንለዋለን። እንዳጠቃላይ ደግሞ ማወቅ ያለባችሁ እንደ እናት በተለይ ጨቅላ ህፃን ሲወለዱ የመጀመሪያዎቹ 3 ምናምን ወራቶች ላይ ማለት ነው እስከ 2 እስከ 3 ሰዓት ልዩነት ውስጥ መጥባት አለባቸው። ያ ማለት ከ8 እስከ 12 ጊዜ ማጥባት አለባችሁ ማለት ነው። ሁለተኛውና በጣም የተለመደ ለእልቅሻ የሚያጋልጣቸው አየር ሆዳቸው ውስጥ ሲሰበሰብ ነው። ለምሳሌ እንበልና እናንተ ጥሩ እናት ናችሁ እና ልክ የረሃብ ምልክቶቹን አሁን ያልኳችሁ ምልክቶች ልክ እንዳያችሁ አነሳችኋቸው፣ ከዛ ማጥባት ጀመራችሁ፣ ከዛ እስከሚጠቡ ድረስ ሰጣችኋቸው። ነገር ግን ከጠቡ በኋላ ልክ ልታስቀምጧቸው ስትሉ እጃቸውን አሁን ጥንቅቅ አድርጎ የመያዝ ነገር ፊስታቸውን ማለት ነው እና ደግሞ ተወሰነ መነጫነጭ ጀመሩ። ያኔ እናንተ ይህን ነገር የሆነ ያለመመቸት ጋዝ መሰብሰብ ምልክት መሆኑን ካወቃችሁ ያው ታስከስታላችሁ ወይም ደግሞ አፕራይት ፖዚሽን እንደዚህ ቀጥ አድርጋችሁ ትይዙታላችሁ። እነዚህን ክሊር ሳይን እንኳን አይታ ማተረዳ እናት ከሆነች እንግዲህ ያላቸው መጨረሻ አማራጭ ማልቀስ ነው። ያው የሚረዳቸውን ሰው መጥራት ማለት ነው። እዚህ እንዳጠቃላይ ማወቅ ያለባችሁ ጨቅላ ህፃናት ሲወለዱ ይህ ዳይጀስቲቭ ሲስተማቸው ገና አልዳበረ። ስላልዳበረ በሚጠቡ ሰዓት አብሮ አየር ይገባል። ስለዚህ አየር ይሰበሰብና አንጀታቸው ውስጥ ገብቶ የመወጣጠርና ህመም ያስከትላል ማለት ነው። ለዛ ነው ሁሌም ካጠባችሁ በኋላ ማስከሳት አለባችሁ የምንለው ማለት ነው። ሌላው ደከመኝ እንቅልፍ ይዞኛል እያሉ ነው ኖርማል። ነገር ግን አዲስ እናት እንደመሆናችሁ የልጆቻችሁን አይን ማየት ብዙ ጊዜ ደስ ስለእናንተ በጣም ዳይመንድ በሏቸው። ስለዚህ ልክ ለምሳሌ ካጠባችሁ በኋላ እናንተ መጫወት እየፈለጋችሁ እነሱ ሌላ ቦታ የሚያዩ ከሆነ ወይም ደግሞ ሌላ ቦታ አፍጥጦ እያዩ ከሆነ ወይም ደግሞ ለአካባቢያቸው እናንተንም ጨምሮ ፍላጎት ከሌላቸው ምን እያሉ ነው? ደክሞኛል ማሚ ደክሞኛል እያሉ ነው። እንደውም አንዳንዴ ምልክቱን ላይ ያሳያሉ ማለት ግልጽ የሆነ ምልክት አይናቸውን ማሸት፣ አይንን ጨፍኖ መዝጋት፣ ብሊንክ ማድረግ ብሊንኪንግ ማለት ነው። ይህ አፋቸውን መክፈት ሁላ ሊያሳዩ ይችላሉ። ስለዚህ እንደ አዲስ ማዘር ይህን መረዳት ካልቻልሽ እንግዲህ የሚቀጥለው ነገር ኖርማሊ ያው ክለንች ማድረግ ነው። ኖርማሊ ክለንች ፊት በቃ የሆነ ነገር ሳይመቻቸው ሲቀር ይጀምራሉ። እነዚህን ነገሮች ማየት ካልቻልሽ ማድረግ የሚችሉት ነገር መጮህ። አይታገሷችሁም። በዚህ ጉዳይ ላይ በጣም ነው የሚያለቅሱት። ስለዚህ እንዳጠቃላይ እንደ አዲስ እናት ደግሞ ማወቅ ያለባችሁ የተወለደ ጨቅላ ህፃን ቢያንስ ከ14 እስከ 18 ሰዓት እንቅልፍ መተኛት አለባቸው በቀን ውስጥ ማለት ነው። ስለዚህ በተለይ የመጀመሪያዎቹ ሳምንታት እና ወራዎች ላይ ማለት ነው። አንዳንድ እናት ሲተኛባቸው ይቀሰቅሱታል። ይሄ ትክክል አይደለም። በቃ የነሱ ፊዚዮሎጂያቸው ነው። ለመጥባት ብቻ ቶሎ ይነሳሉ። 2 ሰዓት ቆይተው ከሆነ አንስታችሁም ከተኙ 2-3 ሰዓት እንትን ማድረጉ ጥሩ ነው ማለት ነው። ሌላው አለመመቸት ነው። ኖርማሊ የሚያለቅሱበት ምክንያት ለምሳሌ አንዳንድ ያስተውላችሁ ከሆነ ልክ ህፃናት እንደተነሱ ያለቅሳሉ። የሚያለቅሱበት ምክንያት በ3 ምክንያት በብዛት የሚያለቅሱት አንደኛ ርቧቸው ነው። ሁለተኛ ደግሞ በቃ ፍቅር ልጎ ነው ኖርማሊ
ሶስተኛው ያለመመቸት ነገር አለ። አለመመቸት ስንል ከምን ሊመጣ ይችላል? ዌት ዳይፐር ወይም ደግሞ ይሄ ዳይፐሩ ካካ እንትን ካላቸው ከረጠበ ወይም ደግሞ ሰውነታቸውን ከሞቃቸው ወይም ደግሞ ከበረዳቸው ወይ ደግሞ የለበሱት ልብስ አጣብቋቸው ከሆነ እነዚህ ነገሮች ካሉ ያለቅሳሉ። ግን ከማልቀሳቸው በፊት አሁንም ወዲያውኑ አያለቅሱም። ብዙ ጊዜ ማለት ነው የሚያሳዩት ምልክት አለ። ልክ እንደተነሱ አፋቸውን ያፋሽጋሉ፣ ናቸውን፣ እጃቸውን፣ እግራቸውን ማወጣጠር ይጀምራሉ። ኖርማሊ የሆነ ነገር ሲፈልጉ ማለት ነው። ከዛ አለመመቸት ስላለ ያንን ነገር የማይመቸውን ነገር ለማስወገድ ቦታ ለመቀየር ይሞክራሉ። ለመገልበጥ፣ ለማየትን ለማለት ማለት ጋር የመንቀሳቀስ ነገር ያላቸው። ይህንን ካላያችሁ የሚቀጥለው ምልክት ምንድነው? ማልቀስ ነው። እንዳጠቃላይ ደግሞ እንደ እናት ማወቅ ያለባችሁ ቴምፕሬቸር ሬጉሌሽናቸው ገና አልዳበረም። ስለዚህ ቶሎም ሊሞቃቸው ይችላል፣ ቶሎም ሊበርዳቸው ይችላል። ስለዚህ እንክብካቤ ይፈልጋል እና ደግሞ ሰውነታቸውም ደግሞ በጣም ሴንሲቲቭ ነው። ለዛ ነው በተቻለ መጠን ሁሌም ቶሎ ዳይፐሩን ቼክ ማድረጉ ጥሩ ነው ማለት ነው። በተለይ ከእንቅልፍ ከተነሱ ግዴታ ቼክ ማድረግ አለባችሁ። ሌላው በቃ ፍቅር እፈልጋለሁ፣ ከእናንተ ጋር መሆን እፈልጋለሁ ሲሉ ነው የሚያለቅሱት። ምንድነው ያው እነሱም የሚገልጹበት መንገድ አለ፣ ከእናንተ ጋር መሆን ሲፈልጉ ማለት ነው። ይህን ማወቅ እንደ እናት ትልቅ ሀሰት ነው። ለምሳሌ ጨቅላ ሕፃኑ የሚከተሉትን ነገሮች የሚያሳይ ከሆነ ለምሳሌ አይናቸውን እናንተን ማየት በቃ ፍጥጥ እያዩዋችሁ ከሆነ ወይ ደግሞ ልክ ዞር ስትሉ ወደ እናንተ የሚዞሩ ከሆነ ወይም ደግሞ ልክ ልትይዟቸው ስትል ስማይል የሚያደርጉ ፈገግ የሚሉ ከሆነ ምን ፈልገዋል ማለት ነው? ከእናንተ ጋር የሆነ ጊዜ በቃ እንድትሰጧቸው ፈልገዋል። ፍቅር እያሳዩዋችሁ ነው። ስለዚህ ብድግ አድርጓቸው ከፍ አድርጋችሁ ለተወሰነ ጊዜ ደስ እንዲላቸው ማድረግ ነው። ነገር ግን ይህን ካላደረጋችሁ ምንም እንኳን ብታጠቧቸውም እንቅልፍም ተኝቶ ቢነሱም እነሱም ቢሆን እንዳይበራቸው በቃ ሪተብል መነጫነጭ ይጀምራሉ። መጨረሻ ላይ ያለቅሳሉ። ስለዚህ ብድግ ማድረግ፣ ከእናንተ ጋር ማድረግ፣ ለተወሰነ ጊዜ መስጠት። ስለዚህ ከእናንተ ጋር በጣም ክሎዝ መሆንን ይፈልጋሉ። ቆዳችሁን እንዲነካ ይፈልጋሉ። ያ ለእነሱ ትልቅ ነገር፣ ትልቅ ምቾት ነው። ሌላ ሲደብራቸው ለምሳሌ እንደ አንድ እናት ከእንቅልፍ ልክ እንደተነሳ ጎበዝ ሆነሽ ማለት ነው ዳይፐሩን ቼክ ታደርጋለሽ፣ ዳይፐሩን ትቀይራለሽ፣ ከዛ ታጠቢዋለሽ በደንብ። ከዛ ደግሞ ከአንቺ ጋር ፍቅር ትሰጪዋለሽ። ከዛ በኋላ ታስቀምጪዋለሽ። ከጫወቻ ምናምን ነገር ትሰጡትና እንዲጫወት ታደርጉታላችሁ። ከዛ መጫወት ይጀምራሉ። ኖርማሊ ደስ ብሏቸው ማለት ነው። ነገር ግን ከተወሰነ ጊዜ በኋላ ከሚጫወቱት ለማሸንጉሊት ምናምን ከሰጧቸው መጫወቻዎች ዞር ማለት ይጀምራሉ። ከዚህ በፊት እየተጫወቱበት በነበረው ነገር ማለት ነው። ኢቨን በቃ ምን ማድረግ ይጀምራሉ? ልክ አርች ባክ ካደረጉ ሁሌም አርች ባክ የሚያደርጉ ከሆነ ጀርባቸውን እጥፍ ማድረግ፣ መሬቱን ማምጣት ከሆነ እና ስክሪም ያደርጋሉ በቃ ኖርማሊ። እና እነዚህ ነገሮች ካያችሁ ምንድነው ማለት ነው? በቃ ደብሮኛል እያሉ ነው። ስለዚህ ይህን ነገር ካያችሁ ከማልቀሳችሁ በፊት ይህን ነገር ያሳያሉ። ይህን ካያችሁ በቃ ምንድነው ማድረግ ያለባችሁ? ቦታውን መቀየር፣ አካባቢያቸው መቀየር። ለምሳሌ ብድግ አድርጋችሁ ወደ ሌላ ክፍል ዞር ማድረግ፣ ወይም ደግሞ የተለየ አሻንጉሊት፣ የተለየ መጫወታ መስጠት። በቃ ደብሯቸው ወይም ደግሞ ብድግ አድርጓቸውና ከእናንተ ጋር ለተወሰነ ጊዜ መስጠት። ያንን ማታደርጉ ከሆነ የሚቀጣዩ ስቴፕ ማልቀስ ነው። በቃ ይደበራቸዋል። ስለዚህ ልጆችም ይደብራቸዋል ማለት ነው። ስለዚህ እንዳጠቃላይ እነዚህን 6 ነገሮች ከላይ የጠቀስኳቸውን ነገሮች የምታደርጉ ከሆነ በጣም ልጁ ኮንፈርትም ይኖረዋል። ማልቀስ እንትናቸው ዝቅተኛ ነው ማለት ነው። እንዳጠቃላይ ማልቀስ የመጨረሻ የእነሱ የመግባቢያ ምልክት ነው። ከዛ በፊት የሚያሳዩቸው ምልክቶች አሉ። ያንን መረዳት የአንድ እናት ኃላፊነት ነው። ስለዚህ እንዳጠቃላይ ይህን ካለን ግን አንድ ነገር ማወቅ ያለባችሁ ነገር 2 ነገር አለ። ኖርማሊ ፔሪድ ኦፍ ፐርፕል ኦፍ ክራይንግ የምንለው ነገር አለ። ምንድነው መሰላችሁ? አንዳንዴ ሁሉም ነገር አድርጋችሁላቸው ያለምንም ምክንያት ያለቅሳሉ። ያለምንም ምክንያት በተለይ ደግሞ ከሳት አካባቢና ምሽት ላይ ማለት ነው ያለቅሳሉ። ስለዚህ እንግዲህ ይሄን አይልካልን። እንግዲህ ሰብስክራይብ፣ ፎሎ፣ ላይክ ማድረጋችሁን አትርሱ። ይጠቅማል ለምትሏቸው ደግሞ በተለይ ለአዲስ እናት ለሆኑት ሼር አድርጉላቸው። በሚቀጥለው ቪዲዮ እስከምንገናኝ ቸር ያገናኘን።